በዛሬው ቪዲዮ ከዚህ በፊት ሞክሬ የማላውቀውን የምግብ አይነት ልሞክር ነው። ክትፎ ፒዛ ነው። የምገኘው ደግሞ መገናኛ አካባቢ አሮማ ወይም ክትፎ ፒዛ የሚባል ቤት ነው። ሜኒው መጥቶልናል። ዋጋዎቹን ለምታዩቸው ናቸው። ስለዚህ ከዚህ ሁሉ ሜኒውኛ ለመብላት የመረጥነው ክትፎ ፒዛ ነው። ሲመጣ አብረን እናየዋለን ማለት ነው። በነገራችን ላይ ብቻዬን አይደለሁም፣ እንደተለመደው ካሜራማናችንና ዲዛይነሯ የዝና ጋር ነው የሚገኘው። ስለዚህ ሰላም አትሏቸውም? ምንድን ሰላም እንዴት ናችሁ? ዛሬ መተናል ከጠላ ቤት ቀጥታ ወደ ፒዛ ቤት ገብተናል። ክትፎ ፒዛ ቤት ነው። ክትፎ ፒዛ ከዚህ በፊት በልታችሁ ታውቃላችሁ? አይ ለመጀመሪያ ጊዜ ክትፎ ፒዛ ነው ለመጀመሪያ ጊዜ። ስለዚህ ለመጀመሪያ ጊዜ እና እናየዋለን። ትክክለኛ ሪቪው እንሰጣለን ማለት ነው። ምን ያለ ነው መገናኛ ስሬም ህንጻ ላይ ክትፎ ፒዛ አለ። ክትፎ ፒዛ ነው እዚህ ጋር እንደምታዩት ነው። ዋጋቸውንም ዋጋቸውን ለምን እሷ አትነግረን? አይ እሺ ክትፎ ፒዛ 708 ብር ከ69 ሳንቲም። ይሄ ማለት አሁን እኛ ያዘዝነው ማለት እኛ ያዘዝነው እዚህ ጋር ያለው ማለት ነው። ስንት ብር? 708 ብር ከ69 ሳንቲም ማለት ነው። ያው ሳንቲም በነገራችን ላይ የተለያዩ እንትኖች አሉ፣ የተለያየ ፒዛ አይነቶች አሉ አይደል? እኛ ያዘዝነው እንዳጋጣሚ ሆኖ የክትፎ ፒዛ ሆነ እንጂ ብዙዎች አሉ። ይሄኛውም አሁን አለ አይደል? የተለያዩ ናቸው አይደል? አቢሲኒያ ፒዛ 626 ብር ከ8 ሳንቲም። ኦኬ ሌላ ምን አለ? ወደ በርገሩ ደግሞ ክትፎ በርገርም አለ። ክትፎ ፒዛ ሳይሆን ክትፎ በርገርም አለ ማለት ነው። አንተ ግን አሁን እኮ በዚህ ሰዓት አሁን ክትፎ ዋናው ክትፎ ነበረ። አሁን መስቀል ላይ ነው ያለነው አይደል? አይ እኮ እሱ ጉራጌ እዚህ ታይም ጉራጌ ነበረ ማለት ያው ክትፎ ነክ ነገር አድርጌዋለሁ። ግን ያው ከክትፎ ጋር የተያዘ ስለሆነ ክትፎ ፒዛ፣ ክትፎ በርገር፣ ቺዝ በርገር 347 ብር ከ82 ሳንቲም። ነገራችን ላይ ዋጋቸውም ራሱ አሪፍ ነው። ከባት በፊት ነው ከባት በኋላ ብሮች የተጻፉ? አይ ቲንክ ከባት በፊት ይሄ የሚጻፈው ጊዜ እኮ የሰው ልጅ የሚሸወደው እዚህ ጋር ነው ተታውቃለህ እኮ። ምን ይላል እሱ? አሁን እኮ ሁሉም ዋጋዎቻችን ከባት በፊት ታክስ እና 3% አገልግሎት ክፍያ አያካትትም። ዛትሚስ በቃ አያካትትም ነው የሚለው እኮ። ይጨምራል፣ ባት ደግሞ ይጨምራል። ተጨምሯል። አይ ዋጋው ላይ አያካትቱም ማለት እኮ ነው። አይ እሱ ጋር የተጻፉት ነው የሚጨመርብሽ ማለት 700 ምናምን ብር አሁን አይደለ ጨምሮ ይመጣል። አንዳንዴ ያጋጥሞሻል እንደዚህ ልክ እንደዚህ ዋጋውን እዚህ ጋር ዋጋውን አይተሽ እሱን ዋጋ ስትጠብቂ ያው የሆኑ ነገሮች ጨምሮ ምናምን የሚመጣበት አጋጣሚ ያስደነግጣል። በነገራችን አንበበ ማዘዝ ነው። አንተ ክትፎ ፒዛ አዘና ሲመጣ ደግሞ ምን ይመስላል የሚለውን አብረን እናያለን። ምግባችን መጥቷል። ምንድነው? አይባ እሱ አይብ ጎመን ከፍራይናው ክትፎ ነው። እኔ ግን አልወድም። በነገራችን ሁሉንም አልወደውም። ለቪዲዮ ነው ግበላ ቢያንስ። በነገራችን ላይ እኔ ግንጤ እየገባ ከሆነ አንተ ላይ ምንድን ምን ልታወራቸው ድምጼ እየገባ ከሆነ ብዙን ጊዜ ባለፈውም ጠላ ላይ ታጁታል የሆነ ቦታ ላይም አይ ቲንክ የምግብ ፕሮንተን ስንሰራ በብዛት አይመቸኝም ነው የሚለው። ምን እንደሚመቸው ራሱ በዚሁ አጋጣሚ ቢገልጽልን ደስ ይለኛል። እንመጣለንና ከምሱ አቃሌ እና በርገራቸው ምን አልተመቸኝ። አሁን በብዛት የትኛው ነው የማይመቸው? ምናምን ነው ማለት ክትፎ አይቤም አንስቼ ነው መበለው። ሐራባ ከላይ ይሄኛው አይቡ ጽባ አይመችም። ስለዚህ ምግብ ካልተመቸ የትኛው ነው የሚመች? አታስር ጨርሰዋለሁ። ለቪዲዮ ስለም ቢሆን ጨርሰዋለሁ። አያሳስር አይክፋ። እሺ ምናየው ጉዳይ ይሆናል እና ዝንበል እንረዳው አረዶት አስተካክል ስሩት በቃ ምን መቁረጥ ነው? ሌላ ምን አለው? ወደ እንትን በእንጃንስ እኮ እናጋጫለን። እንዴ ቁራጭ ካሜራማን እንግዲህ ምንም ማድረግ አንችልም። ሞዴልን ማስተዋወቀን እውነት ነው። ብዙን ጊዜ ያው እንደተበደልኩ ነው የታወቀ ነው።
በባዶ መጀመሪያ በቃ ራሱ ስለዚህ በቃ የመጀመሪያ ቅምሻ ነው። አለኝ ተበስኛል። አሪፍ በጣም ቆንጆ ነው። የምር በጣም ቆንጆ ነው። ያው በቃ ስጋ የሚመቸው ሰው በጣም አንደኛ ፒዛ ነው። ሌላም ቀን መጥቼ ከሌላ ሰው ጋር ቀምሼዋለሁ። በጣም ወዶት ነበረ እና እሷም የተመቻት ይመስለኛል። በጣም እኔ በጣም ወድጄዋለሁ። የምር ቴስቱ አንደኛ ነው። በቃ ምንም ዳጣ ምናምን ሳናረግበት እንደመጣ ነው የቀመስነው እና ለኔ እንደነገርኳችሁ ብዙም ስጋ ወዳጅ ስላልሆንኩ ነው እንጂ ፒዛው በጣም ምርጥ ፒዛ። ካሜራማን ብላ የመጣው ይቅርታ አድርግልን ካሜራማናችን። እንግዲህ ትንሽ ዳጣ እናርግበትና እኔ አድርጌያለሁ እኮ እና እንዴት አገኘሽ? በጣም በቃ ቆንጆ ነው የምር። እኔ በቃ በጣም ወድጄዋለሁ። ተመችቶኛል። ሁሌም 3M ከዚህ በኋላ እዚህ አልቀርም። በቃ አልጠፋም። 3M ነኝ። ሁሌም ዋለች ማለት ካሜራማን ናቀመሳ ካሜራማን እያነሳ ነው። ስጋ አልወደም የሚል ሰው አለ። ድምጼ ነው በጣም መጀመሪያ ቁርሳ እየጎረሰ ነው ካሜራማን። በጣም አሪፍ የትኛውን ነው የቀመስከው? ስጋ ብቻ ያለበት ነው። በስጋ ያለው ማለት ነው። ይሄ የክትፎ የምር በጣም አሪፍ ነው። ቴስቱ ራሱ በጣም ጸዴ ነው። ከዚህ በፊትም እንደዚህ ነው ያሉኝ። ሸዋ ጋር መተን እንደዚህ ነው ያለው። ተመችቶታል። የምር በጣም በቃ ይሄ አንደኛ ጨረስኩት። ኢቭን አንቺ ተመችቶታል። ምንም ሳላስቀር ጨርሼዋለሁ። አይታችኋል። በጣም በስቶኛል። የሚገርመው ራሱ እንትኑ ከላይ ያለው ስጋ ምናምን የክትፎ ጣዕም አለው። ይሄ በቃ የክትፎ ፒዛ ስለሆነ ራሱ ክትፎ ነው አለው በራሱ። በዚህን ሰዓት ጉራጌ ነበረ በብዛት እንደዚህ ያለ ነገር ያለው ክትፎ ለብቻ አይቢ ያለ ጎመን ምናምን። አምና መስቀል ጉራጌ ነበር አይደለም? የዛሬ 2 ዓመት ነበር ጉራጌ ነበር። በጣም በቃ በጣም የወደድኩት የምር። አሁንም እንደ ሰው የሚናፍቀኝ ቦታ የሚናፍቁኝ ሰዎች ነበሩ። በጣም አንደኛ እግዚአብሔር በጣም በቃ አንድ አባት አሉ የምር በጣም ገራሚ ሆኖ እንግዳ ተቀባይነታቸው በጣም ደስ ይላል። አንድ ቀን ቪዲዮ እንሰራለን። በቃ ጉራጌ በእናትህ በጣም የምር በጣም ነው የምወዳቸው በጣም እና መስቀል በተለይ እዛ ብናከብር ደስ ይለኛል። አይ ግድ ነው እናከብራለን። እየበላሽ እንጂ ምንድን ነው ቢኝ በለው የእንትኑ ቀምሰዋል። ጎመን አለ ከዛ አይብም አለ። አይብም ወዳለው ተቆርስልኛለህ እሱ ጋር ያዘና አዙሩላትና ኧረ አንቺ ብራዘር እየበላሽ እሺ። እኔ ያው የስጋውን ጨርሼ የአይቡን እየሞከርኩኝ ነው አሁንም ማለት ነው። ያው እነሱ ገና ናቸው። እኔ ግን ሄጃለሁ የአይቡን ሞከር። ስለዚህ በጣም ተመችቶሻል ማለት ነው የመጀመሪያው? በጣም የምር በጣም ገራሚ ነው። እኔ የአይቡም የስጋውም በጣም ተመችቶኛል። በቃ የአይቡ ራሱ በቃ ዋው ነው። ኦኬ። ስለዚህ ሁለቱም ተመችቶሻል? በጣም ተመችቶኛል። የሚቀርሽ አንድ ነው። በነገራችን ላይ እየተመለከታችሁት ካለ ስጋውን እያራገፈ ነው ያለው። እንጂ ስጋ ወዳጅ ስላልሆንኩ ነው። ስጋ እንዴት ይሄንን ጣሙን እንዴት እንዳልወደድከው አልገባኝም። በነገራችን ላይ ማለት ስጋ ምናምን ነው ማለት ነው። ሙሉ ስጋው በተለይ የሚጋጥ ነገር ምናምን ከበላው በቃ ምን ያደርጋል? አይ በጣም ረጅም አመት ነው 18 19 አመት ነው ማለት። በምን ምክንያት ነው? እኔ እድሜ 20 ነው ከበላው 19 አመት ነው ያንደላች። በሁለት አመት ነው መጋጥ ያቆምከው? እኔ አይደለም በምን ምክንያት ነው ግን ስጋን ወይ የጠላው? እንጃ አላውቅም። ስጋ እንደውም ቤት ውስጥ አይጠፋም ግን አላውቅም። እሺ አንድ እሱ፣ ሁለተኛ ጎመንም አልወድም ብለሃል። አይብም አልወድም ብለሃል። አይብ ከወተት ያለፈ ነገር አይመቸኝ።
እርጎ ምናምን አይመችም። እንስሳትና እንስሳት ተዋጽኦችን አይመቹም። አትክልት ነው በብዛት። አትክልት ራሱ የጎመን አለ። ጎመኑንም አልወደውም እያልክ ነው። ይሄን ብቻ ነው ከአትክልት ይሄን ብቻ ጎመን ብቻ። ሌላውን ትወዳለህ? እና ተመቸህ? በጣም በጣም። እኔ ደግሞ ከሱ የባስኩ ነኝ። ስጋ በጣም ነው የምወደው። አይብ በጣም፣ ጎመን በጣም ነው የምወደው። ሁሉንም በጣም ነው። ስለዚህ ተጣጥሟቸዋል። በጣም በቃ አይቡን አንደኛ፣ ስጋውም አንደኛ። መጣችሁ የምር ምርጥዬ። የጎመን ነው የቀረሽ። እስኪ የጎመን እንደምትሞክሪውና 10 ትሰጪዋል። ይል ብላና እና ያው እሺ፣ የመጀመሪያው ከ10 ስንት ሰጠሽው? 10 ከ10 ሙሉ ስጋ ከ10 10 አይቡንም ከ10 10 ምንም ላደርግ አልችልም። ስለዚህ የጎመኑን ደግሞ ይሄን ብቻ ነው የቀመስኩት እስካሁን። ስንት ሰጠዋል? ትም ቀምሼው አውቃለሁ። 5 ከ10 5 አራግፌ ምናምን እበለዋለሁ። ግን ስጋው ቢሆንም 5 ቢዛው ምናምን ቤቱ በጣም ምርጥ ቤት ነው። ብዙ ብራንቾችም አሉት። ግን በፍላጎት ነው። 5 አንተ ስንት ሰጠውሽ? የስጋውን በልተሃል? ስጋው አሪፍ ነው። 9 ከ10 አሪፍ ነው። 9 ከ10 ምኑን ነው አንድ ሙሉ አይሰጥም በማለት እንጂ አሪፍ ነው። እግዚአብሔርን ጣሙ ምናምን አሪፍ ነው። እኔ ሰጥቻለሁ 10 ከ10 10 ከ10 ሁለቱንም ለዛው በጣም ተመችቶኛል። እስኪ አሁን የጎመኑ ነው የቀራት። አንተ ደግሞ የአይቡን ሞክረና እኔ አይቡን እስኪ ሞክረዋል። ትንሽ ዝም ሞክረው ግን ይቀርብኝ ይሻለኝ። ስሞክረዋል ላይ ሞክረውና አይታው ብለው ተመሰጥ የምላስ ችግር ካልሆነ በስተቀር አሪፍ ነው። የሚጠጣ ዘናት ለስላሳ እዛው ጪስ ኪችን የአይቧን ትንሽ ከቆርሼ ነገር ልሞክራ። ሙከራ አይከፋም። ሞክረው። በነገራችን ላይ አይቡን ቀምሼዋለሁ። በጣም አሪፍ ነው። ቴስቱ በጣም አሪፍ። ኧረ አንተ በእናትህ እንዴት ነው የምትበሉት? ኧረ አይደል ምኑን ነው የተመቻችሁ? አይ ብቻ አይደለም ቺዝም አለው። ሱማው ግን ስትበላው ለእንትን ሂሳቡን እያሰብኩ ነበር። ነፃ ሆነ ብላ እንሮጣለን። ካልሆነ ያው የአይቡን ልሞክረው ነው። ሲጀመር አይብ ካምሼ ማቅራሱ አይመስለኝም፣ አላስታውስም። እንዲሁ ግን ምግብ ሰው ጋር ስበላ ምናምን ስለሚያደርጉ ምናምን ሲገባ ወደ ሆዴ በጣም ነው የሚያከነቸልሽኝ። እስኪ እንደማሰው ደግሞ መጋኛ ነው ይሄ። በነገራችን ላይ ምግብ ሁለተኛ ዙራችን ስንሰራ ማለት ነው። ባለፈውም ሰርተናል። ለአንዱም እንትን ግን ስሰጥ የነበረው እንትን ነው የወረደ ነው ነጥባቸው ምናምን። አይተፋም እንጂ ማርያም አይበላም። ምን እየተሰማ ነው? ያቅለሸልሽኛል። አለቆም ተመችቶኛል። አንተ ቀንሳይ እግር ስራ አድርገው ይሄንን 10 ካስ እግር ስራ አድርገው አውርድ። ሶስቷን በይ ትልቅ ግልጽ ነው። እትራይካቸው አይቡ ምንም የማይሆን የስጋውን 5 ከ10 ሰጥተሃል። የአይቡን ስንት ሰጥተሃል? የአይቡ 0 ሰጥቼ ቤት ራሱ ለምግብ 0 አይሰጥም እያሉ ነበር ለጠላው ባለፈው። እና ይሄን አንድ በቃ 0 ላለመስጠት ነው እንጂ ምግቡ 0 ሆኗል። ለማውራት ላይ 0 ግን ተፍቷለሁ ላ አልተመቸኝ። የጎመኑን ቴስት ታደርገዋለህ? የጎመኑን ምናልባት እሺ ቴስት አድርገውና ለጎመኑም እንዲሰጥ ማለት ነው። እሺ እየበላ ግን ጎመንን ሞክራለሁ። ጎመኗን ሞክራለሁ። ያኔ ትልቅ ነው ያው ይሁን።
ጎመን ያው እንደዛኛው አያቅለሸልሽም አያስጠላም፣ ግን እሱም ቢሆን ደስ አይል። ቆንጆ ነው። አዎ ቆንጆ ነው፣ ግን የፒዛ ስሜት ሳይሆን የጎመን ስሜት ነው ያለው። የሚሰራው የወጡ አይነት ጎመን ስሜት ነው ያለው። ቆንጆ ነው። ያው ለዚህኛው ደግሞ 8 ከ10 ብቻ ቆንጆ ነው። 8 ከ10 እኮ አሪፍ ነው በጣም። ወደዋለች ማለት 8 ከ10 ነው። ፒዛው በጣም ተመችቶኛል፣ የምር በጣም ተመችቶኛል። ሙሉ ፒዛው ለኔ ጎመኑ 6.5 ተመስገን ነው። አሪፍ ሰጥተዋል እንደው። አይ እንደዛኛው ትፋው አይልም። በልቼ ጨርሰዋለሁ፣ ግን ብዙም ደስ አይልም ለፒዛ በጎመን። በነገራችን ላይ የምግብ አይነት ማለት የሚስማማህን የምትወልደውን የምግብ አይነት ብትነግረና ብታሳየን ደስ ይላል ነበር። በቀጣይ አንድ ቪዲዮ እንሰራለን። እኔ የምወደው አንድ ቤት አለ ገርጃ አካባቢ፣ ሌላም ብራንቹ ሱናናት በርገር እንዲቢዮ እሱ አሪፍ። ምን አይነት ምግብ? በርገር ነው። ኦኬ በርገር ራሱ ነው፣ ግን እንደዚህ እንትን ያለ አይደል፣ በክትፎ ምናምን ያበደ አይደል። ጣጣይ ነው። እና እስኪ አንድ ቀን ቪዲዮ እዛ እሰራለሁ። በጣም የሚመቸኝ ቤት ያ ነው። ይሄም አሪፍ ነው። ብዙ ቀን እንመጣለን እዚህ ከጓደኞቼ ጋር ምናምን፣ ግን ብዙም ይሄን ሃይቡ ምናምን አይመቸኝም። በዛ እንዳይደብራችሁ ምግብ ሳጥላል ይሄ እዚህ ጋር ትክክለኛ የሆነ ስሜትን ለመግለጽ ነው የመጣው። ትክክለኛ ስሜትን አስቀምጣል። ከስጋው 5 ነጥብ ሰጣል፣ ለጎመኑ 6.5 ሰጣል፣ ለአይቡ 1 ነው የተሰጠ። እሱንም ቤተሰብ አንድ አይሰጥም በሚል ሰበብ ነው የሰጠው። እና ለማንኛውም ከሞላ ጎደል ቤቱ ምግቡም አሪፍ ነው። በጣም ተመችቶኛል። ካሜራማናችንን ደግሞ ቀደም እየቀመሰ ነበረ ጎመኑን የሚቀመሰው። በአጠቃላይ ቤቱ ምን ነው ያለው ነገር ደግሞ እሱን እንጠይቀው። የጎመኑ ነው ማይኳን ያዛትና ትነግረናል። ይሄ ጎመኑ ትንሽ እኔም የጎመኑ ላይ አልተመቸኝም። በነገራችን ላይ ጎመን ራሱ ቤት ራሱ አልበላም። ተገኘ የማትወደው ነገር ተገኘ። የምራው አሉት ጎመን ታውቂያለሽ? ጎመን ቤት ራሱ አልበላም። ለማንኛውም ለኔ ቤቱ እንደነገርኳችሁ ሌላም ቀን እመጣለሁ። ስጋቸውም በዙም ክትፎ ምናምኑ ስለማይመቸኝ ነው እንጂ አሰራራቸው የቂጣ አሰራራቸው ምናምን በጣም ምርጥ ቤት ነው። እኛ የሞከርነው እንዳያችሁት ክትፎ ፒዛ ነበረ። በሌላ ቪዲዮ ደግሞ ከሌላ እንትኖች ጋር በአሪፍ መልኩ ክትፎ በርገራቸውን የምንሞክር ይሆናል። ለማንኛውም ለኔ እንግዲህ ተለነው በላ ካሜራማን ፋቶ ቀረ ጨረስን እና የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። እኛም በጣም ኢንጆይ አድርገናል። ቤቱን በጣም ደስ የሚል ቪውም አለ እንደምትመለከቱት። ውጭ ላይ ከሆናችሁ ውስጥ ላይ በጣም ኢንቴሪየሩ አሰራሩ በጣም ደስ የሚል ኢንቴሪየር ነው ያለው። ስትሬም ሲቲ ሞል ላይ ነው የምንገኘው። በሌላ በአሪፍ ቪዲዮ ደግሞ ተመልሰን የምንገናኝ ይሆናል ማለት ነው። እስከ ቀጣይ። ለማንኛውም የከፈልነው የገንዘብ መጠን 1071 ብር አካባቢ ነበረ።